ዛሬ ወደ ትልቁ ጠላት እንገባለን። ትልቁ ጭራቅ ብለናል። የጭንቄ ጭውቴ ነው ቲኪታካ። ይህ ጠላት ሱሱን እንድንቀጥል የሚያደርገንና ሲጋራ እንደሚያስፈልገን እንድናምን የሚያደርገን። ሰላም እንዴት ናችሁ? እንኳን ወደዚህ ቪዲዮ ሶስተኛ ክፍል በደህና መጣችሁ። ባለፈው ክፍል ስለ ኒኮቲን ሱስ እና ስለ ትንሹ ጭራቅ ተነጋግረናል። አካላዊ ሱሱ እንዴት እንደሚሰራና ለማሸነፍ ቀላል መሆኑን አየን። ሲጋራ ማጨስን ከባድ የሚያደርገው ኒኮቲን የሚባለው ኬሚካል ብቻ አይደለም። እንደ እውነቱ ከሆነ የኒኮቲን አካላዊ ማስወገጃ ወይም ፊዚካል ዊዝድሮዋል ሲምፕተም በጣም ቀላል ነው። ሰዎች ሌሊቱን ሙሉ ሳያጨሱ ይተኛሉ። ሲነሱም ማጨስ አያስፈልጋቸውም። ዋናው ችግር ግን አይምሮ መስለብ ብሬን ዋሽንግ የሚባለው ነው። አይምሮ መስለብ ያልኩበት ምክንያት ምንድን ነው? አይምሮ እያለህ እንደሌለው ሰው የሚጎዳህን ነገር ስራዬ ብለህ እንድትሰራ የሚያደርግ ነገር ስለሆነና በማድረግህም ውስጡን ደግሞ ይከነክናል። ያ ነው አይምሮ መስለብ የምለው። በዚህ ምዕራፍ ከኒኮቲን ሱስ ባሻገር ያለውን ትልቁን ጠላት እንመለከታለን። የአይምሮ መስለብ ወይም ብሬን ዋሽንግ የምንለው ነው። እንዳልኩ አይምሮን ስትላስ በፉገራ ፉት ሲሉ አይምሮን ስትበላ ለማለት ፈልጌ ነው። በምን ልግለጹ? የተሳሳተ እምነት ወይም አመለካከት እንድትይዝ የሚያደርጉ መረጃዎችን በማስተላለፍ ወይም ሳይታቀው አይምሮህ ላይ ሀሳብ በመጫን እንደ አፕሊኬሽን ማለት ነው። ይህም የሚሆነው ከልጅነታችን ጀምሮ በማህበረሰብ፣ በማስታወቂያ፣ በፊልም እና በአጉል የእርድና ባህል ማጨስን ከመዝናናት ከድፍረትና ከማራኪነት ጋር እንድናያይዘው ስላረጉን ነው። ይህ ንቃተ ህሊናችን ስር የሚሰራ መልእክት ለማይተኛው አጋር ወይም ስሊፒንግ ፓርትነር ወይም ሰብኮንሺየስ ማይንድ ለምንለው ያስተላልፋል። ሱሱ አይምሮን የበለጠ ያጣመማል። አጫሾችም ማጨስ ጥሩ ነው ብለው እንዲያምኑ ያደርጋል። እኔ ራሱ በዚህ ተጠምጄ ነበር። መውጫው ይህን ቅስቀሳ ወይም ፕሮፓጋንዳ ማወቅና ማፍረስ ነው። ሱሳችንን በሚለው መባነን አለብን ወገን። ብሬን ዋሽንግ ወይም አይምሮ መስለቡ ወይም ቅስቀሳው የት ጀመረ ብለን ብንጠይቅ በመጀመሪያ ደረጃ ማጨስ የምንጀምረው እንዴትና ለምንድን ነው? ይህም ሙሉ በሙሉ ለመረዳት የንቃተ ህሊናችንን ኃይል ወይም እኔ እንደምለው የማይተኛው አጋር ሰብኮንሺየስ ማይንድን መመርመር ያስፈልጋል። ልጅ እያለን ማጨስን በተመለከተ ብዙ መልእክቶች ሰምተናል። ነገር ግን እነዚህ መልእክቶች የመጡት ከየት ነው? ከማስታወቂያዎች ነው። ቀደም ብለን በመጽሔቶች፣ በቢልቦርዶች፣ በቴሌቪዥን የሚታዩ የሲጋራ ማስታወቂያዎች በጣም ብዙ ነበሩ። አሁን በእርግጥ ብዙ ቦታ ቢከለከልም አሁን በፊልሞች፣ በሙዚቃ ቪዲዮዎች፣ በፋሽን ፎቶግራፎች ውስጥ ማጨስ እንደ መደበኛና ማራኪ ነገር ተደርጎ ይታያል። የማስታወቂያና የገበያ ባለሙያዎች አንድ ሀሳብ በእነሱ አጠራር ሰጀሽን ነው የሚሉት በንቃተ ህሊናችን ላይ ያለውን ኃይል ጠንቅቀው ያውቃሉ። ስለዚህም አንድ አጫሽ መኪና ሲያሽከረክር ምናምን ትልቅ ቦርድ በእያንዳንዱ የሙዚቃና ፊልም ውስጥ የነበረው ማስታወቂያ ልብ የማንለው መልእክት ወይም ሰብሊሚናል መሴጅ ለዚህ ነገር ስናወጣ ገንዘብ እንዳባከንን እንዳይሰማን አድርጎናል። ሲጋራ እንድንገዛና እንድናጨስ እንዳሳመኑን ደግሞ አናውቅም። ግን ተሳስተናል ወገን። የትንባሆ ኢንዱስትሪዎች አሁንም ይህንን ማስታወቂያ በተለያየ ድርጊቶች ውስጥ ይጠቀማሉ። ምክንያቱም እንደሚሰራ ሙሉ በሙሉ ያውቃሉ። በእርግጥ ኢንዱስትሪው መልእክቱን ለማስተላለፍ በፋሽን ማራኪ ሞዴሎችን በፎቶግራፍ በማሳየት ወይም በሆሊውድ ፊልሞች እና በተለመዱ የቴሌቪዥን ፕሮግራሞች ውስጥ ምርቶቹን ሳያስፎግር ያስተዋውቃል። እስኪ የፈረንጅ ፊልም ስታዩ ልብ ብላችሁ ለማየት ሞክሩ። ከልጅነታችን ጀምሮ አይምሯችን በየቀኑ ሲጋራ እንደሚያዝናናን፣ ኮንፊደንስ፣ በራስ መተማመን እና ድፍረት እንደሚሰጠን እና በዚህ ምድር ላይ በጣም ውድ የሆነው ነገር ሲጋራ እንደሆነ በሚነግሩን መረጃዎች ይጥለቀለቃል። ለምሳሌ እስኪ ያስቡት፣ በፊልም ውስጥ አንድ ጀግና ሊገደል ተቃርቧል። የመጨረሻ ምኞቱ ምንድን ነው? አንድ ሲጋራ ይላል። አንድ ሰው ከአደጋ በኋላ ቃሬዛ ላይ ሆኖ ምን ይሰጡታል? ሲጋራ። ጦርነት ፊልም ውስጥ የቆሰለ ወታደር ምን ይጠይቃል? ሲጋራ። ልብ ብላችሁ ካያችሁ በእያንዳንዱ የጦርነት ፊልም ውስጥ የቆሰለው ሰው ሲጋራ ይሰጧል። እነዚህ ትዕይንቶች በንቃተ ህሊናችን ላይ አይታወቁም ወይም በኮንሺየስ ማይንድ ላይ ማለት ነው። ነገር ግን ከስር ባለው አይምሮአችን ማለት ሰብኮንሺየስ ማይንድ ላይ ጠንካራ ስሜት ይፈጥራሉ። የሚናገረው በዚህ ምድር ላይ በጣም ውድ የሆነው ነገር የመጨረሻ ሀሳቤና ተግባሬ ሲጋራ ማጨስ ነው የሚል መልእክት ነው። አክተሩ ሲናደድ ሲጋራ ለመረጋጋት ሲለኩስ ያሳዩሃል። ከዛ ሳታውቀው አይምሮህ ምን ብሎ ያምናል?
ሲጋራ ያረጋጋል ብሎ ያምናል። እኛ ሳናቀው ከኛ እውቅና ውጪ ማለት ነው። ሲጋራ በምድር ላይ ካሉ ነገሮች ሁሉ በጣም ተወዳጅ ነገር ነው የሚል መልእክት ያስቀምጣሉ አእምሯችን ላይ ማለት ነው። ይህ ነው የአእምሮ ቅስቀሳ ወይም ፉገራ ወይም አእምሮ መስለብ የምንለው። የትንባሆ ኢንዱስትሪዎች አሁንም ማስታወቂያ መስራት ቢከለከሉም በተለያዩ መንገዶች ማምለጥ ችለዋል። የንቃተ ህሊና አእምሮ አጫሹ ማስታወቂያውን እያየ መሆኑን እንኳን ላያውቅ ይችላል። የማይተኛው አጋር ግን ግልጽ የሆኑትን ፍንጮች በትዕግስት እየቀረጸ ያስቀምጣል። ይህ እስከ ዛሬ ድረስ ቀጥሏል። እውነት ነው። በተቃራኒው የሚደረግ ማስታወቂያም አለ። በፓኬት ላይ የካንሰር ማስፈራሪያዎች፣ የአፍ ጠረን ዘመቻዎች ብታደርግ፣ ሰው ባለበት ቦታ ላይ ማጨስ የሚከለክል ህግ እና የመሳሰሉትን ብታወጣ፣ ነገር ግን እነዚህ ሰዎች ማጨስ እንዲያቆሙ አያደርጓቸውም። በሎጂክ ስናየው ሱስ ማቆም አለባቸው፣ ነገር ግን እውነታው አያቆሙ። ጀማሪ ወጣቶች እንኳን እንዳይጀምሩ አይከለክላቸው። ፍሬሽ አጫሾች እንኳን ስዕሎቹን ፈርተው እንዳይጀምሩ ሊያደርጓቸው አልቻሉም። ይሄ በተጨባጭ የምናየው ነገር ነው። በእነዚያ ሁላ ዓመታት በአጫሽነት ቆይቼ በሳምባ ካንሰር እና በሲጋራ ማጨስ መካከል ያለውን ግንኙነት ባውቅ ኖሮ በፍጹም አጫሽ አልሆንም ነበር ብዬ የማስብ ይመስላል ወፍ። እውነታው ግን ትንሽም ቢሆን ምንም ለውጥ አያመጣም ስል ለምን? ጉዳቱን ሳናውቀው ቀርተን አይደለም የምናጨሰው። ወጥመዱ ዛሬም በድሮ ጊዜ እንደነበረው ነው። ሁሉም ጸረ ማጨስ ዘመቻዎች የሱሰኛን ግራ መጋባት ለመጨመር ብቻ ይረዳሉ። የሲጋራ ፓኬቶች የጠቆረ ሳምባ፣ የተበላሸ ጥርስ፣ የፈነዳ ልብና ሌላም ዘግናኝና አስፈሪ ምስሎች ያላቸው አሉ። የጤና ማስጠንቀቂያው አሁን በጣም ዘግናኝና አስፈሪ ከመሆኑ የተነሳ አጫሹ የቱንም ያህል ሊርቀው ቢሞክር ሊያመልጠው አይችልም። አጫሹ እንዲያጨስ የሚያደርገው የፍርሃት ስሜት ከሚያስፈራራው ፓኬት ጋር የሀሳብ ትስስርን ያበረታታል። አታምነኝም? የሱስ ማስፈራሪያ ሁሉ የበለጠ ማጨስን ያበረታታል። ብሬንዋሺንግ አእምሮ መስለብ በሲጋራ ሱስ የሚያስይዘን ትልቁ ጭራቅ ነው። ይህ ትልቁን ጭራቅ ያልነውን በተራችን ደግሞ እኛ አሁን እንጨርቅበታለን ማለት ነው። ሰብኮንሺየስ ማይንድ ይሉታል። በዚህ ቪዲዮ ይህን ንቃተ ህሊና ስር ያለውን አእምሯችን ክፍል የማይተኛው አጋር ብለን እንጥረው። ማለት ስንተኛ የልብ ምታችን፣ የምግብ መፈጨት ስርዓትና የመሳሰሉት ሌሎች የሰውነታችንን ስርዓቶች የሚቆጣጠረው የአእምሯችን ክፍል ነው። ከኛ ቁጥጥር ውጪ የሆኑ የሰውነት ተግባራት እንዲከናወኑ የሚቆጣጠር ክፍል ነው ማለት ነው። እና እኛ ሁላችንም አእምሯችንን እንቆጣጠራለን ብለን እናስባለን። ግን በእውነቱ 99 በመቶ የሚሆነው ውሳኔያችን፣ ልማዳችን፣ አመለካከታችን የሚቀረጸው በዚህ የማይተኛው አጋር ባልነው የአእምሮ ክፍል ላይ ነው። ይህ ክፍል ነው ወሳኙ ማለት ነው። የሲጋራ ማስታወቂያዎችና የፊልም ትዕይንቶች የማይተኛው አጋራችንን በየቀኑ ለንቃተ ህሊናችን በማይታይ መልእክት ያጠምዳሉ። ማጨስ ዘና ያደርጋል፣ ማጨስ ድፍረት ይሰጣል፣ ማጨስ ማራኪ ነው፣ ማጨስ እርድና ነው እያሉ ፕሮግራም አድርገውናል። ቀጣዩን ትውልድም እያደረጉት ነው። የሚገርመው አጫሹ ራሱ እንዴት ቅስቀሳውን ወይም መስለቡን ያጠናክራል የሚለው ነው። አሁን አስገራሚው ነገር ይህ ቅስቀሳ የሚያጠናክረው ማን ነው ስትል፣ የሚገርመው በዚህ የአእምሮ በመስለብ ሂደት ውስጥ በጣም ኃይለኛው ኃይል አጫሹ ራሱ ነው። አይገርምም? አጫሾች ደካማ አስተሳሰብ ያላቸው ሰዎች ናቸው የሚለው የመጀመሪያው የተሳሳተ አመለካከት ነው። በእውነቱ አብዛኛው አጫሾች ጠንካራ አእምሮ ያላቸው፣ ኃላፊነት የሚወስዱ፣ በስራቸው ላይ ጎበዝ የሆኑ ሰዎች ናቸው። መርዙን ለመቋቋም በመጀመሪያ በአካል ጠንካራ መሆን ራሱ አለብን እኮ። አጫሾች ማጨስ ጤናን እንደሚያዳክም የሚያረጋግጡትን እጅግ አስደናቂ አሃዛዊ መረጃዎች ለመቀበል ፈቃደኛ ያልሆኑበት አንዱ ምክንያት ይህ ነው። አብዛኞቻችን በቀን ብዙ ሲጋራ ያጨሰ፣ በህይወቱ አንድ ቀን እንኳን ታሞ ማያቅ፣ እስከ 50፣ 60፣ 70 ዓመት የኖረ ሰው ልናቅ እንችላለን። በወጣትነታቸው የሚቀጩትን 100 ሌሎች አጫሾችን ደግሞ ሱሰኛ ባይሆኑ ኖሮ አሁንም በህይወት ሊኖሩ እንደሚችሉ ልብ አንላቸው። እንግዲያው እነዚህ ጠንካራ ሰዎች ማጨሳቸውን ሲቀጥሉ ስናይ እኛ ምን እናስባለን? እነሱ ካጨሱ ማጨስ ጥሩ ነገር መሆን አለበት። አጫሱ ራሱም ሌሎች አጫሾችን ሲያይ ራሱን ያጽናናል። እኔ ብቻ አይደለሁም ለካ ማረገው፣ ብዙ ሰዎች ያጨሳሉ ይላል። ይሄም ማለቱ ግን ለሱ አይታወቀውም። ይህን የቡድን አስተሳሰብ ቅስቀሳውን ወይም ፉገራውን የበለጠ ያጠናክረዋል። እኔ ራሱ በዚህ እንደተጠመድኩ አስታውሳለሁ። በልጅነቴ ኳስ ተጫዋችና የስፖርት ፍቅር የነበረኝ ሲሆን ፈጽሞ አጨሳለሁ ብዬም አስብ ሰው አልነበርኩም። ነገር ግን ያው ቅስቀሳው፣
ኃይለኛ ከመሆኑ የተነሳ በመጨረሻ ሱስ ውስጥ ወድቄ ራሴን አገኘሁት። ግን እንዴት የአእምሮ መስለብ ቅስቀሳውን ማፍረስ ይቻላል? አሁን ቁልፉ ጥያቄ ይሄ ነው። እንዴት ከዚህ አእምሮን ከሚሰልብ ኃይለኛ ቅስቀሳ ነፃ እንወጣለን ነው። መልሱም በሁለት ደረጃ እንክፈለው። መጀመሪያው ቅስቀሳውን እውቅና መስጠት አለብን። ማጨስ ጥሩ ነው የሚለውን ሐሳብ ከውስጥ የመነጨ ሳይሆን ይልቁንም ከውጭ የተጣለብኝ ነው የሚለውን እንረዳ። ሁለተኛ፣ ሌላ አጫስ ሲያጨስ በማስተዋል እንመልከተው። ሌላ ሰው ሲጋራ ሲያጨስ ዝም ብሎ ከማየት ይልቅ ይህ ሰው በዚህ ጊዜ እየተደሰተ ነው ወይስ እየተሰቃየ ነው ብለህ እስኪ ራስህን ጠይቅ። የምር ተመችቶታል? አጫሾችን በማየት እኔ አስገራሚ ነገር ያገኘሁት ምንድን ነው? ሲጋራ ሲያጨሱ የተደሰቱ አይመስሉም። ደስተኛ የሚመስሉት ሲጋራ ከማጨሳቸው በፊት ወይም በኋላ አይደለም። ሲጋራ እያጨሱ ባሉበት ጊዜ አይምሯቸው በሌላ ነገር ላይ ነው። ከቀልባቸው ሆኖ አይደለም የሚያጨሱት። እያጨሱ መሆኑን ራሱ ላያስተውሉ ይችላሉ። ሲለኩሱ ጀምሮ አንኮንሺየስ የሆነ አክት ነው። ከቀልባቸው ሳይሆኑ የሚያደርጉት ወይም በደመ ነፍስ የሚደረግ ማለት ነው። ይህ እውነት ቅስቀሳውን ለመስበር ይረዳል። እኔ ብቻ አይደለሁም የማጨሰው የሚለውን ውሸት መስበር ያስፈልጋል። ትልቁ ቅዠት ምንድን ነው? አጫሾች ደካማ አይምሮ ያላቸው ናቸው ብሎ ማመን ስህተት ነው። ምክንያቱም ለብዙ ዓመታት እያጨሱ የነበሩ ሰዎች በህይወታቸው ውስጥ ማንኛውንም ነገር መቆጣጠር የሚችሉ ሆነው ሳለ ማለትም ስራን፣ ገንዘብን፣ ቤተሰብን ግን ሲጋራ ብቻ ነበር ለመቆጣጠር የከበዳቸው። ይህ ደካማ ሰዎች አለመሆናቸውን ያሳያል። ይልቁንም ሱሱ ምን ያህል ኃይለኛ እንደሆነ የበለጠ ያሳያል። ስለዚህ አንድ አጫሽ እኔ ደካማ ነኝ የሚለውን አስተሳሰብ መተው አለበት። ይህ ራሱ የቅስቀሳው ትልቁ አካል ነው። እንደውም እንደ ሱሰኛ ጠንካራ ፍጡር የለም። ስንቱን እንደቻለው ቢያየው ራሱን። ዋናው ነገር እኔ ብቻ አይደለሁም የማጨሰው በማለት ሌሎች ካደረጉት ጥቅም ቢኖረው ነው የሚል ሰብኮንሺየስ መልእክት አለው። ቀድሞ አጫሽ ያልሆኑ ሰዎችን እንደ ደካሞች፣ ፋራ ነገር፣ የሆነ ሙድ የማይገባቸው ምናምን አድርጌ መለከታቸው ነበር። አሁን ግን እነሱ የበለጠ ዘና ያሉ፣ የበለጠ ጠንካራ፣ ውጥረትም ሆነ ጫናን በተሻለ የሚቋቋም ሆኖ አየዋቸው። ይህ ምልከታ ፉገራውን ለማፍረስ ያግዛል። ማጨስ ጀግንነት አይደለም፣ ደካማነት ነው። አይምሮ መስለብን ወይም ብሬን ዋሽንግን ልናስወግድ ተቃርበናል። መልካም ነገሮችን እየተነፈገ ወይም ዲፕራይቭድ እየሆነ ያለው አጫሽ ያልሆነው ሰው ሳይሆን ምስኪኑ አጫሹ ነው። እሱም የህይወት ዘመኑን ጤና፣ ሄልዝ፣ ጉልበት ወይም ኢነርጂ፣ ሀብቱን ዌልዝ የምንለውን የአእምሮ ሰላም ወይም ፒስ ኦፍ ማይንድ፣ በራስ መተማመን ወይም ኮንፊደንስ፣ ድፍረት ወይም ከሬጅ የምንለውን ራስን ማክበር ወይም ሰልፍ ሪስፔክት፣ ደስታ፣ ነፃነት፣ እንዲህ የተለያዩ ነገሮችን ያጣል። ሱሱን በመቀጠሉ ምክንያት እነዚህም መልካም ነገሮች የሚያሳጣው ትልቅ መስዋዕትነት ይከፍላል። ግን ለምን? ከነዚህ ከፍተኛ መስዋዕትነቶች ምን ያገኛል? ፍጹም ምንም አያገኝም። አጫሽ ያልሆነው ሰው ሁልጊዜ የሚያገኘውን የሰላም፣ የመረጋጋት ትራንኩሊቲ እና በራስ የመተማመን ኮንፊደንስ ለማግኘት ከሚደረገው ራስን የማታለል ወይም ኢሉዥን ሙከራ በስተቀር ምንም አያገኝም። ምንም ነው የምልህ። እንግዲህ የዛሬውን ንግግር በአጭሩ ሳጠቃልል ኒኮቲን ሱስ ብቻ ሳይሆን ከልጅነታችን ጀምሮ የተሞላንበት የአእምሮ መስለቢያ ቅስቀሳም አለው። ይህ ቅስቀሳ የሚሰራው በንቃተ ህሊና ስር ባለው የማይተኛው አጋር ላይ ነው። ማስታወቂያዎች፣ ፊልሞች እና ሌሎች አጫሾች ራሳቸው ማጨስ እርድና እንደሆነ የሚያስመስል ቅስቀሳ ወይም ፉገራ ያልነውን ራሳቸውም ጭምር ያጠናክሩታል። ቅስቀሳውን ለማፍረስ መኖሩን ማወቅ፣ አጫሾችን በትክክል መመልከት እና ማጨስ እርድና አይደለም ብሎ ማሰብ አስፈላጊ ነው። አጫሽ ያልሆኑ ሰዎች የበለጠ ዛና ያሉና የበለጠ ጠንካራ ናቸው። ኖርማል ለመሆን ማጨስ አያስፈልጋቸው። አሁን ትልቁን ፉገራ ወይም ማታለል ተረድታችሁታል። ሲጋራ ችግር አይፈታም፣ እንደውም ይፈጥራል። በሚቀጥለው ክፍል ትልቁ ውሸት፣ ጭንቀትና ማጨስ ከኛ ጋር ያላቸውን ጉዳይ እየፈተፈተን እናያለን። እንዳልኩሽ ነው ቤተሰብ፣ ኒኪው ላይኩን ላልደረሰው ይድረሰው፣ ሰብስክራይብ ምናምን ይደረግ፣ ተጫነው፣ ይዳረስ። ወገን ከሱስ ይላቀቅ። ትውልዱ ይፈልጋል መፍትሄ። ሱስ በቀላሉ እናፋተው። ይህን ቪዲዮ በተቻለ መጠን እናዳርሰው። እንደተለመደው ስሜታችሁን ቤተሰብ ኮሜንቷን በመኮመት ሀሳብ፣ አስተያየት፣ ጥያቄ ካለ ይኮመት እያልኩኝ ማለት ነው። እስከዛው ድረስ የአራድዬ ልጆች ሱስን እንቀልድበታለን በተራችን ነው የምላችሁ።